ሰላም ፋሚሊ፣ ዛሬ ያው ካየነው መከራዎች ውስጥ አንዱ የሆነው የተራራውን ስቃይ ልንወጣ ነው። ይሄን ቪዲዮ ተከታተሉት። ሌትስ ጎ። እየሄድን ነው። ባሩን በስተክል ዘጋ። ይሻካዩ ጥሎ ሜዳ አይመችም። ቡቢ look at this. ዛሬ ወደ ተራራው ቀርበናል። አይው ከረጅም ርቀት በኋላ ደረስን። ይመቻችሁ። አይው ብሎጋችን በሚገርም ሁኔታ ባይዘው ያስፈራል። እኔ ለመጀመሪያ ጊዜ ነው የመጣው እንደዚህ አይነት ነገር፣ ግን ልዳፈረው ነው። አንሂድ። በዚህ ገደል ውስጥ አንገባ። ደርሰናል። የገባን ገደሉ ባይዘው ያስፈራል። ገባ መኪና ይመጣል አይደል? እዚህ አካባቢ ገና ላይ ነው የምወጣው። አረታው ከባድ ነው፣ በእውነት ከባድ ነው። እዛ ገና ጫፍ ላይ መኪና ነው ደርሶ እንደዚህ ቆፈረ። አራይ ተደርምሶ ነው አንተ መኪና አይደለም ካል እንዲህ ነው ከዛ ላይ ነው እንደው ማለት ገይሉ ይደርምሳል። ተራራ የሆነ ነገር ነው። እዛ ጋር እንዴት እየተደረመሰ ነው ማለት ደግሞ። እዚህ አካባቢ ጅብ አለ፣ በጣም ያስፈራል። በጣም አስጊ ነው በጣም። አሁን ወደዛ የምንሄድበት አካባቢ ወደዛ ሳይት ወደዛ የምንሄድበት አካባቢ ትንሽ ጅቦች አሉ። ቤታቸው እዛ ጋር ነው ያለው። እዛ ጫካ ውስጥ ነው። እዛ ጉድጓድ ውስጥ ነው። ጉድጓድ ይሆናል። ጫካ ያየው አይደል? አይወጡም። ቀን ስለሆነ ቀን አይወጡም። ማታ እዚህ አካባቢ አንድ ሰው ድርሽ ይበል አብቅቶለታል። በቃ ሌላ ታሪክ ነው ላይፍ የሚሆነው። ሲጋራ ሌላ ገደል አለ ደግሞ ከገደል ሌላ ገደል። ከረጅም ስቃይና እንግልት በኋላ የከተማውን ግማሽ ፓርት አይተናል። እንደሚባለው ከሆነ ያለው የቢሼ ሐይቅ ማለትም እቺ ከተማዋ ሰቨዴክስ የተሰየመችበት ቢሾፍቱ ሐይቅ ነው። ቢሾፍቱ ሐይቅ እንደምታዩት እዛ ሐይቁ ተራራው ላይ እንደምታዩት ሐይቁ ወደ ጉድጓዳ ስለሆነ ብዙም አይታይም። ላይ ስለወጣ ነው ሐይቁ የሚታየው። ይሄ እዚህ ጋር የምታዩት እነኚህ ፎቆቹ በሙሉ የምታዩት ሪዞርቶች ናቸው። አሁን ለምሳሌ በጣም ሌክዠሪ የሚባለው ይሄ በቅርቡ የተሰራው ይሄ ነጩ የሚታየው ነጩ ፎቁ የሚታየው የኑራ ሪዞርት ነው። እና ከተማው አለ የሚባልበት ቦታ ነው እዚህ አካባቢ ማለት ነው። እያየሁ እንዳልኳችሁ አሳያችኋለሁ ሙሉ ከተማውን። እኔም ተስፋ አልቆርጥም። በእርግጥ ወደ 4 ሰዓት አካባቢ ተጉዘናል እስካሁን። ትንሽ መንገዱ ይከብዳል፣ ግን በዚህ ጋር ደግሞ እንጣለን። እዚህ ጋር በጣም ልቤ ይፈርዳል። ምክንያቱም ነገር የሆነ የጅብ ጉድጓድ አለ። እኔ ጅብ እንዲህ በአካል አይቼ አላውቅም። ዛሬ ወደ ዋሻው ቀረብ እንላለን እና ያለን ይሄ ነገር ሪስክ አለው። ለእናንተ ላሳያችሁ ብዬ ነው እና እስከ መጨረሻው እዩት። አሜዚንግ የሆነ ነው። ይቀጥላል። ልንሄድ በጣም ልቤ ፈርቷል። እውነቴን ነው። ልቤ በጣም ፈርቷል፣ ግን የማይቻል ነገር የለም። ይቻላል። ትንሽ ነፋሱ እየከበደ መጣ። የጅቦቹ ነገር እስከ መጨረሻው
እውነት እዛ ውስጥ ጢሻ ውስጥ ያለው ጢሻ ውስጥ ተኝቶ ያለው ማለት ነው። አይወጣም። አልጠጋም እንጂ ሞት አልጠጋም። ኖ አብረን እንሂድ ወደ ሌላኛው ሳይት። በጣም ነው ተራራውን ባይዘው ዳና እዚህ ጋር ነው ሲም ይሄን ቪው ዩት ሉክ ላይክ ዲስ ቪው ሌላ ታሪክ በቃ በስማ አንተ ወይም ከተማ አምጥባለውን ቃል ያሟላች ከተማ ይለያል የሚባለው በምክንያት እዛ ጋር ሀይቅ አለ። እንደዛ 1 ኪሎ ሜትር ከሄድኩ በኋላ ሀይቅ አለ። በዚህ ጋር ጨለለቃ አለ። አብራችሁን ቆዩ። እንዳልኳችሁ ወጥቼ ከተማውን አሳያችኋለሁ ብያለሁ። ያው እንደምታዩት ከተማውን አንድ ባንድ እያሳየኋችሁ። ሁላችሁም ይሄን አካውንት ሰብስክራይብ አድርጉ፣ ላይክ አድርጉ። በቃ አካውንቴ እንዲያድግ በቃ አድርጉ። ሌላ ነገር አይደለም። ሰብስክራይብ አድርጉ። በዚህ ወር ውስጥ ቢያንስ እንኳን ራሱ ወደ 1000 ሰብስክራይብ ለመግባት እየሞከርኩ እና እንዳልኳችሁ vlog ይቀጥላል። አሁን ወደ ተራራው ጫፍ ልወጣ ነው። አሁን ወደ ወገቡ የተራራው ወገብ አካባቢ ላይ ነኝ። ወጣራ አናቱ ላይ ስወጣ ሙሉ ከተማው ይታያቸዋል። ትልቅየው ፋብሪካ ነው። ትልቅየው የብረት ፋብሪካ ማለት ነው። ብረት የሚመረትበት አሁን ይሄ እዚህ ዞኑ የብረት ከተማ ነው በቃ